ፈተና እንዳትገቡ ተግታችሁ ጸልዩ። ከፈተና ማምለጫው መንገድ ዋናው ጸሎት ነው። በእውነቱ ማለት የሚጸልይ ሰው ከአጋንንት ተንኮል ተጠብቆ መኖር ይቻለዋል። ህሊናውን መጠበቅ ይቻለዋል። ዲያብሎስ የህሊናን ብክነት ሳይጠቀም ወደ ሰው ልቡና መግባት አይቻለውም። ህሊናን ከመባከል መጠበቅ የሚቻለው ደግሞ ጸሎት ሲኖር ነው። እንዲያውም አንድ የቤተክርስቲያን አባት ሲናገር ብሎ ይናገራል። ጸሎት ሳይጸልይ አጋንንትን የሚዋጋ ሰው ቤተ መንግስቱን ለቆ ጠላቶችን እዋጋለሁ የሚል ሰውን ይመስላል። ቤተ መንግስቱን ካስረከበ በኋላ ውጊያ የሚዋጋ ሰው ድል ሊነሳ አይችልም። ጸሎት ማለት የእግዚአብሔር ቤተ መንግስት የድል ነሾች ከተማ፣ የኃይል ከተማ ናት። ከዚያች ከወጣ ይሸንፋል። ቤተ መንግስቱን ጥሎ ዳር ወዳለ ንጉሥ ልዋጋ ሄዳለሁ ቢል በዚህ መንግስት በዚህኛው በኩል ያለ ሌላ መንግስት መጥቶ የዚህኛውን ንጉሥ ከተማ ቤተ መንግስቱን ተረክቦ እንደሚቆየው ጸሎት አቋርጠህ መስገድ፣ ጸሎት አቋርጠህ ልመጹት፣ ጸሎት አቋርጠህ ልጹም፣ ጸሎት አቋርጠህ ልስገድ፣ ጸሎት አቋርጠህ መልካም ልስራ ብትል ከተማ ለቆ የሚዋጋ ቤተ መንግስቱን አስረክቦ የሚዋጋ ንጉሥ ትመስላለህ። ድሮስ ውጊያው ቤተ መንግስትን ለመጠበቅ አይደለምን? ቤተ መንግስትህን አስረክበህ ስለምን ትዋጋለህ? ጸልይ፣ ሳትጸልይ ብታገለግል አገልግሎትን ሁሉ ዲያብሎስ ይወርሰዋል ብሎ የተነገረ ስለዚህ ነው። እና ጸሎት ከሁሉ ነገር ማምለጫው ነበር። እንኳንስ በመልካም ነገር ለመጽናት ሃይማኖትን ላለመካድ እንኳን ዋናው መድኃኒት ጸሎት አለማቋረጥ። ጸሎት አለማቋረጥ ሃይማኖትን ቅዱስ ጴጥሮስን ያህል አባት ለመካድ የበቃው ባለመጸለዩ፣ ያላንቀላፋው ቅዱስ ዮሐንስ አልካደም። ለመካድ የበቃው ጸሎት አቋርጦ ነው። ስለዚህ ሁላችንም እንማራለን። ከቤተ ክርስቲያን ግን ጸንተን የማንቀረው ለምንድን ነው? ስለማንጸልይ ነው። እና እንድንጸልይ አምላከ ቅዱሳን ይርዳን። ከዚያ ደግሞ ምንድነው የሚያደርገው? ይሄንን ካደረገ በኋላ ምን ያደርጋል? ገድል ማስወሰን ይባላል። ገድል መወሰን ማለት ይበቃኛል ማለት ነው። ይበቃኛል ያስለዋል። ደግሞ የጸናውን ጥቂት መጽናት፣ ዓመት መጾም፣ ዓመት መጸለይ የጀመረውን ደግሞ በዚያው እንዲረጋ ገድል አትወስን ይላል። ገድል የሚወስን ሰው ለክብር አይበቃም። ገድል መወሰን ማለት ያሉትን ትንንሽ ጽድቆች እየቆጠረ የሚበቃ ነው። ጸሎት ጸልያለሁ፣ ራይት፣ ጾማለሁ፣ ራይት፣ ሰግዳለሁ፣ ራይት እያለ ተመስገን ነው። ይህ ስለዚህ ሕግን አሟልቻለሁ እያለ ይህ ቀረኝ የማይል የቀረውን የማያስብ ያደረገው እንጂ የቀረው የማይታሰበው ሰው ነው። እንዲህ ያለውን ሰው ደግሞ ትሩፋት እንዳይጨምር፣ ከገድል ወደ ገድል እንዳያድግ፣ መላእክትን እንዳይመስል፣ እግዚአብሔርን እንዳይ የተገበራቸውን ሕገጋትና ያደረጋቸውን ስራዎች እየቆጠረ ጣዕመ መንግሥተ ሰማያትን ሳይቀምስ እንዲቀር ደግሞ ገድል ያስወስነዋል። እነዚህን ነው ቅዱስ ጳውሎስ ከዚያ በኋላ ደግሞ ገድል እየጨመረ ያለውን ደግሞ ምን ያደርገዋል? ትዕቢት ይጨምርበታል። አንዱን መልካም እንዳይጀምር ያደርገዋል። አንዱን መልካሙን ነገር ያዝለቀቅ እንዲያደርግ ያደርገዋል። አንዱን ደግሞ ገድል ያስወስነዋል። ይበቃኛል ተመስገን እንዲል ደግሞ ያደርገዋል። አንዱን ደግሞ እንዲመጻደቅ ደግሞ ያደርገዋል፣ እንዲታበይ ያደርገዋል። የትዕቢት ሰይጣን ደግሞ ሰው ሲታበይ መልካምነቱ ሲታየው እግዚአብሔር ረድኤቱን ያነሳዋል። ረድኤቱን ሲያነሳ ሰው ራሱን መጠበቅ አይቻለውምና ሰው በዝሙት ይወድቃል። በዝሙት በወደቀ ጊዜ ደግሞ የተስፋ መቁረጥ ሰይጣን ይረከበዋል። ከተረከበ በኋላ ከሃዲ ይሆናል። ከካደ በኋላ ልቡ ይደነድንና ሳይመለስ ይቀራል። አንዱን ደግሞ በትዕቢት ይዋጋዋል። ስለዚህ ወዘንተ እንዘ ትገብሩ ኢትሳሃቱ ያላቸው ለዚህ ነው። መልካም ስታደርጉ አትሳሳቱ። አንደኛ አትታበዩ፣ ሁለተኛ መልካሙን ነገር ነገ ጀምረዋለሁ አትበሉ። ዛሬ ጀምሩት፣ ነገ የእናንተ አይደለም። የጀመራችሁን ደግሞ አጽንታችሁ ያዙት። ያለኝ ጽድቅ ይበቃኛል አትበሉ፣ ወደፊት ገስግሱ። እስካሁን ጾመህ ከሆነ ሌላ ጾም ጨምር፣ ሰጥተህ ከሆነ ሌላ መስጠት ጨምር፣ ታርቀህ ከሆነ ሌላ ሰላም ጨምርበት፣ ሌላ መልካምነት ጨምር። ይህንን ለማድረግ ቅዱስ ጴጥሮስ ለማጽናት የጻፈው መልእክት ነው እና ሲነግራቸው ምን ይላል? መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ይላቸዋል። ከመጠራት የተባለው ሰው የሚጠራው በምንድን ነው ካላችሁኝ፣ በአምስት ነገር ሰው ይጠራል። ሰው የሚጠራው በአምስት ነገር። አንደኛው የሚጠራው በልጅነት ይጠራል። ክርስቶስ ኑ ተከተሉኝ ባለው ይጠራል። ነው ትልኡኒ አንዱ መጥሪያ ነው። ኑ ተከተሉኝ ይሄ አንዱ መጥሪያ ነው። ሁለተኛ ደግሞ በልጅነት በጥምቀት ሰው ይጠራል። በጥምቀት ይጠራል ሰው። ሶስተኛ በምን ይጠራል ካላችሁኝ፣ አንደኛው
ኑ ተከተሉኝ ባለው ቃል ይጠራል። ሁለተኛው ደግሞ በምን ይጠራል? በጥምቀት ይጠራል። በጥምቀት ሶስተኛው በንስሐ ይጠራል። አራተኛው በመከራ ይጠራል። አምስተኛው በክብር ይጠራል። እነዚህ ክርስቶስ ሰውን የሚጠራባቸው መንገዶች ናቸው። ኑ ትልኡኒ ያለው ምን ማለት? ኑ እኔን ምሰሉኝ፣ እኔን ምሰሉኝ። በእግርም ተከተሉኝ፣ በግብር ምሰሉኝ። በእግር ቤተ ክርስቲያን በመሄድ በመሳለም በማስቀደስ ነጋ ለኪዳን መሸ ለቁርባን የተራበ ለማብላት የታመመ ለመጠየቅ የታሰረ ለማስፈታት እግርን ለመልካም ነገር መጠቀም ይሄ ምን ይባላል? ቢያንስ እንኳን ሀብት ባይኖርህ አልብከኑ እግር ለሐውጾ ድውይ ቢያንስ የታመመ ለመጠየቅ ቢያንስ እግር አለ። ቤተ ክርስቲያን የምታመጣው ባይኖርህ የምትመጣበት እግር ግን አለ። ሰብአ ሰገል ክርስቶስን ለማየት 2 ዓመት ተጉዘዋል። አንተ ግን 2 ሰዓት ለማትጓዝበት ርቀት ከቤተ ክርስቲያን ዘግይተህ ትቀራለህ ይላል ሰለስቱ ምዕት በፍትሐ ነገሥታቸው። ቅዱስ ዮሐንስ አፈወርቅም ይናገራል። እግርን ተጠቅሞ መዳን ነው። ኑ ተከተሉኝ። ሌላው በግብር ምሰሉኝ ነው። ትሁት እንደሆነ ትሁት መሆን፣ ፍቅር እንደሆነ ሰውን መውደድ፣ ለሰው እንደኖረ ለሰው መኖር፣ ሰውን እንደሚያድን ሰውን ለማዳን መሮጥ፣ ይህ ክርስቶስን መምሰል ነው። ራስን ድሃ ማድረግ፣ ፍጹም ትሁት መኖር፣ ራስን ለመከራ አሳልፎ መስጠት፣ በመከራ መክበርን መውደድ፣ ተሰቅሎ እንደተነሳ ራስን በመከራ አሳልፎ ሰጥቶ ክብር ማግኘትን መውደድ። ይሄ አንዱ ሰዎችን የሚጠራቸው ክርስቶስ በትምህርት ነው፣ በወንጌል ኑ ተከተሉኝ። በእግራችሁም ነው በስራችሁም እኔን ምሰሉ ማለት ነው። ልጅ አባቱን ካልመሰለ እናቱን ያሳማል። ክርስቲያን አባታቸው ክርስቶስን ካልመሰሉ ቤተክርስቲያን ያሰድዋታል፣ ያሳሟታል። ከማን ወልደሽው ነው ያሰኛል፣ የማናቸው ያሰኛል። ክርስቲያን ክርስቶስን ካልመሰለ በዚህ ሰው ይጠራል። ሁለተኛ በልጅነት ይጠራል። በልጅነት መጠራት ማለት ምን ማለት ነው? በጥምቀት ጊዜ ክርስቲያን የሚል መጠሪያ ይሰጠናል። ክርስቲያን ማለት በጣም ትልቅ ስም ነው። የክርስቶስ ማለት ነው። የክርስቶስ ገንዘብ ስለሆነ የዲያብሎስ አይደለውም እንላለን ማለት ነው። ክርስቶሳዊ ማለት ነው። ክርስቶስን የሚመስል ውብ ማለት ነው። ክርስቲያን ማለት ክርስቶስን የሚመስል ውብ መልካም ማለት ነው። ለክርስቶስ የሚኖር ማለት ነው። እመኒ ሀየውነ ለክርስቶስ ነሀይ ወመኒ ሞትነ ለክርስቶስ እንመውት። ብንሞትም ለክርስቶስ እንሞታለን፣ ብንኖርም ለክርስቶስ እንኖራለን። ሊቁ ቅዱስ ዮሐንስ አፈወርቅ ሮሜን ሲተረጉም ምን ይላል? ይሄን ሲናገር ወገኖቼ እንኳን ከኛ ወገን እንኳን ለራሱ የሚኖር ለራሱ መሞት የሚችል እንኳን የለም። ለራሱ መሞት እንኳን የሚችል የለም። እኛ እንኳን ኑሯችን ሞታችን እንኳን ለክርስቶስ ተብሎ መደረግ ያለበት ነው። ስለዚህ አንዱ የተጠራንበት ምንድነው? ክርስቶስ በስሙ ጠርቶናል። በስሙ እንድንጠራ የፈቀደልን መድኃኔዓለም ስሙ የተመሰገነ ይሁን። ትልቅ ስም ሰጥቶናል። አጋንንት የሚፈሩት፣ መላእክት የሚያከብሩት፣ ምድርና ሰማይ የሚንቀጠቀጡለት ክርስቲያን የሚል ስም ተሰጥቶናል። ገብረ ሥላሴ ወለተ ሥላሴ የሚል ስም ሰጥቶናል። ገብረ ሥላሴ ወለተ ገብረ ማለት ባሪያ ነው። የእግዚአብሔር ባሪያ፣ የሥላሴ ባሪያ፣ የእግዚአብሔር ገረድ፣ የሥላሴ ገረድ ማለት ከዲያብሎስ ግርድና የወጣው ነኝ ማለት። ከዲያብሎስ ግርድና የወጣ ገብረ ሥላሴ ማለት የሥላሴ ባሪያ እንጂ የዲያብሎስ አይደለሁም ማለት ነው። ስለዚህ በዚህ ስም አክብሮ በስሙ ጠርቶናልና እሱን እንድንመስል በዚህ ይጠራናል። ሶስተኛ በዚህ ሁሉ ባይሳካልን፣ በትምህርት ባይሳካ፣ ተምረን አውቀን ባንሰራ፣ በልጅነታችን መልካም ባንሰራበት በንስሐ ይጠራናል። ንስሐ እንድንገባ አድፈን እንድንታጠብ ይጠራል። ካልሆነ በመከራ ይጠራናል። በዚህ አቤት ማለት ተምረን ባንመለስ፣ አውቀን ባንመለስ፣ አንብበን ባንመለስ፣ በንጽሐ ጠባይ ባንመለስ፣ ቢያንስ እንኳን መከራ ሲመጣብን እንኳን ወደ ክርስቶስ መምጣት አለብን። ይሄ አንዱ መጥሪያ ነው። አምስተኛው በንስሐ የጠራቸውን፣ በመከራ የጠራቸውን፣ በልጅነት የጠራቸውን፣ በትምህርት የጠራቸውን በክብር ይጠራቸዋል። ምን ብሎ ነው? ሀቤ ቡሩካኑ ላቡየ ትረሱ መንግሥተ ሰማያት፣ የአባቴን መንግሥት ተወርሱ ዘንድ ኑ ወደ እኔ። አስቀድሞ በንስሐ ኑ ሥጋዬን ብሉ ደሜን ጠጡ ብሎ ይጠራቸዋል። እንዲሁም እኔ የሚደንቀኝ እኮ ወፈኖታ አግብርታ ጥበብ ሀነጸት ላቲ ቤት ጥበብ ቤቷን ሰራች፣ ዋቀመት ላቲ 7 አዕማደ 7 ምሰሶዎቿን አቆመች። ወፈኖታ አግብርታ ባሮቿን ላከች፣ ማዕዷን አዘጋጀች፣ ወይኗን ደባለቀች ካለ በኋላ ምንድን ነው?
ሰነፍ የሆነ ቢኖር ወደ እኔ ይምጣ። ክርስቶስ ጥበብ ጠቢብ የሆነ ቢኖር ይምጣ ቢል ሁላችን ወጥተን እንቀር ነበር። ሰነፍ የሆነ ይምጣ ብሎ ስንፍናችንን በስጋው በደሙ ለመፈወስ ለምድራዊ በምድር ለምንቀበለው ለሰማያዊ ማይ ለስጋው ለደሙ ይጠራል። ለስጋው ለደሙ የጠራቸውን ደግሞ ለዘላለማዊ ሕይወት ለሰማይ መንግስት ይጠራቸዋል። እናማ ከዚያ በኋላ መሞት የለ፣ መራብ የለ፣ መውጣት የለ፣ መውረድ የለ፣ መራቆት የለ፣ መድከም የለ፣ የበላይ የለ፣ የበታች የለ፣ ዘር የለ፣ ክፍል የለ፣ ወገን የለ፣ ጾታ የለ። ሁላችንም አንድ ንጉሥ መድኃኔዓለምን አንግሰን፣ አንድ ብርሃን እሱን ለብሰን፣ አንድ ምግብ እሱን ተመግበን፣ አንድ መጠጥ እሱን ተጠጥተን፣ አንድ ርስት እሱን ወርሰን አግኝተን ላናጣ ገብተን ላንወጣ ለዘላለም አምሮብን ወደምንኖርባት የብርሃን ከተማ ወደ መንግሥተ ሰማያት ይጠራልናል። ዛሬ አቤት ያለ ያን ጊዜ እነሆ ብሎ ክርስቶስ በቀኙ ያቆመዋል። ሁላችንም በቀኝ ለመቆም ያብቃል። ስለዚህ ይሄ መጠራታችሁ እንዲጸና ማለት እንዲህ ብሎ የተጠራችሁበት ክርስቲያን ተብላችሁ የተጠራችሁበት ውልደ እግዚአብሔር ተብላችሁ የተጠራችሁበት ስመ ክርስትና ሀብተ ወልድና የተሰጣችሁ መጠራታችሁ እንዲጸና ከፊት ይልቅ አሁን ትጉ። ይችን ብቻ ልናገር። መጠራት ለሁሉ ይሰጣል። መመረጥ አሁን ደግሞ ይሰጣል፣ ይመረጣል። መመረጥና ማጽናት ሶስተኛው ደረጃ ነው። ዓለም ሁሉ ለድነት ተጠርቷል። ለድነት ከተጠራው ደግሞ የተወሰኑ ሰዎች ደግሞ ይመረጣሉ። የተመረጠ ሁሉ ግን አይጸድቅም። የተመረጠ ሁሉ አይጸድቅም። የተመረጠበትን ያጸና ግን ይጸድቃል። ሐዋርያትን ዓለምን ጠራ። ሐዋርያት አቤት አሉ። እነሱን መረጣቸው። አኮ አንትሙ ዘሐረይክሙኒ አላ አነ ሐረይኩክሙ ወኅሬሰክሙ ከመ ትሁሩ ወፍሬ ትፍረዩ። እናንተ አልመረጣችሁኝም እኔ መረጥኳችሁ እንጂ ብሎ እንደተናገረ መረጣቸው። የመረጣቸው ደግሞ መመረጣቸውን ያላጸና ይሁዳ ጥሎት። መጠራትም አያጸድቅም፣ መመረጥም አያጸድቅም። መመረጥን ማጽናት ግን ያጸድቃል። አሁን ሁላችን ተጠርተናል፣ ተጠርተንም መተናል። ክርስቲያን ተብለን ተጠርተንበታል። እግዚአብሔርም ደግሞ ለርስቱ መርጦናል። መመረጣችንን ካጸናን እንድናለን። መመረጣችሁን ካላጸናችሁ አትጸድቁ። ድንግል ማርያምን እስመ እግዚአብሔር ይላሉ አባቶቻችን። እመቤታችንን ጌታ መርጧታልና ይሉና አይ ቢመርጣትማ ምን ይደንቃል? እንድትመረጥ ሆና ብትገኝ ነው እንጂ መመረጧን ብታጸና ነው እንጂ። አሁን ብዙ ከኦርቶዶክስ ተዋሕዶ እምነት ውጭ የሆኑ ወንድሞቻችን እህቶቻችን ይላሉ የድንግል ማርያም ጌታ ሲመርጣት አልመረጥም ብትል ይቀጣት የለን እሷ ምን ውላልናለች ይችላል። መመረጥማ ሔዋንን መርጧት ነበረ። መመረጧን ስላላጸናች ወደቀች። ድንግል ማርያምን የምናደንቃት ግን የተመረጠችበትን ዓላማ ጠብቃ ስለተገኘች፣ መላእክትን የምትበልጣቸው ስለዚህ ነው። እነሱ በደል በሌለበት ዓለም ሆነው ንጹሕ ሆነው መኖር አቅቷቸው ወድቀዋል። የወደቁት ኢታክሎሙ ለመላእክት ድንጋሌ ሕሊና አስማበሱ በፍቶት ወረዱ ምድረ በቀዳሚ። ለመላእክት እንኳን ድንጋሌ ሕሊና አልተቻላቸውም። በቀደመው ወራት ያልተፈቀደላቸውን ሽተው በድለው ከምድር ከሰማይ ወደ ምድር ወድቀዋልና በርኩሰት ዓለም ውስጥ ንጹሕ ሆና የተገኘች እመቤታችን ናት። ጽጌ ሃይማኖት ዘጸገየት በማእከለ አስዋክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ እመቤታችን ወላዲተ አምላክ ናት። መመረጣችን ስለዚህ ነው እመቤታችን የድህነት ምልክት የምትባለው። በብሉይ ኪዳን ዘመን እስራኤል ከግብፅ ባርነት ሲወጡ ባህሩ ተከፍሎ ከተሻገሩ በኋላ ሙሴ ያመሰግን ነበር፣ ማርያም ከበሮ ትመታ ነበር። ይህን ሊቃውንት ተረጉሙት ይላሉ። ከግብፅ መውጣት ማለት ከባህረ እሳት ከገሃነም መውጣት ማለት ነው። ከድንቁርና መውጣት። ግብፅ ማለት ጨለማ ማለት ነው የቃሉ ትርጉም። ሙሴ የክርስቶስ ምሳሌ ነው። ማርያም ከበሮ ይዛ ታመሰግን ነበር። ከበሮ የንጽህና ምሳሌ ነው። ከበሮ ደረቅ ነው። አያችሁ፣ የቆዳው ፈሳሽ ያለቀለት ደረቅ ቆዳ ላይ ያ ይባላል ከበሮ ነው። በእርጥቡ ቆዳ አይደል፣ የደረቀው ፈሳሽ የሌለበት የስጋዊ ነገር ምንም የስጋ ቁራጭ የሌለበት ነው። ድንግል ማርያም በከበሮ የተመሰለ ያቺ ማርያም የድንግል ማርያም ምሳሌ ናት። ታዲያ ከበሮ ምንድነው? ንጽህናዋ ነው። የስጋ እርግማን የሌለባት ምልዓተ ኃጢአት የሌለባት ነው። ከዚያ በኋላ እሷ ፊት እየመራች የእስራኤል ደናግል ተመልከቱ ተከትለው ያመሰግኑ ነበር ማለት ወይነስው ደናግለ ድህሪሃ ደናግሉ እሷን አብነት አድርገው ይመንናሉ። የቅድስና አብነት፣ የንጽህና አብነት፣ መመረጥን የማጽናት አብነት ድንግል ማርያም ነው። ለዚህ ነው የቤተክርስቲያን ሊቃውንት
የቤተ ክርስቲያንን ውበት ለመግለጥ የማርያምን ያህል ጌጥ ያለው የለም። የድንግል ማርያምን ውበት ለመመስከርም የቤተ ክርስቲያንን ያህል መልካም የለም ይላል። ስለዚህ ድንግል ማርያም ትባላለች የቤተ ክርስቲያን ብቸኛይቱ ንጽሕት ምልክት ትባላለች። እሷን ምልክት አድርጋችሁ ምን አድርጉ ነው? መመረጣችሁን መጠራታችሁን አጽንታችሁ ጠብቁት። እንደ ጎርፍ መታችሁ እንደ ጎርፍ አትፍሰሱ ለማለት። ይህንን ነው ቅዱስ ጴጥሮስ የሚያስተምረን ማለት ነው። ሲመቻችሁ አቤት፣ ስትጣሉ ደግሞ የምታማሩ አትሁኑ።